ሰፊ ልብ ያለው ሰው ለምንድነው ጊዜ የሚሰጠው? ለመስማት ለማዳመጥ ጊዜ ይሰጣል። ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ይሆን አይደለም የሚለው ያይቆ። ምክንያቱም ጥሩ ንግግር ከምንም አይመጣም ከመስማት ነው። ደህና አዳማጭ ከሆናችሁ ጥሩ የምትሰሙ ሳትሰለቹ ጊዜ ሰጣችሁ የምታዳምጡ ከሆነ ንግግራችሁም ጥሩ ይሆናል ወገኖች። መልካም ንግግር ከመልካም መስማት የሚወጣ ነው። ዛሬ ብዙ ሰዎች በተለይ አገልጋይ እንደመሆናችን ብዙ ነገር እንሰማለን። በተለይ ጥንዶች በትዳር ውስጥ ያሉ ሰዎች ተጣልተው የሚመጡበት ምክንያት ምንድነው ካለ አይሰማኝም፣ አያዳምጠኝም፣ ለኔ ምንም ጊዜ የለውም የሚል ነው አይደል? በየሚዲያው እኮ እያየን ነው። የሚያዳምጣቸው አጥቶ ብንሄድ ይሻላል ብለው ሰዎች ራሳቸውን ሲያጠፉ እኮ እናያለን። የኛ ማዳመጥ የነሱን እድሜ የሚቀጥል ከሆነ ምን ነው ውለን ባደረን ወገኖች። እግዚአብሔር እኮ የመናገር አገልግሎት ብቻ አይደለም የመስማትም አገልግሎት አለው። ሰዎች ችግራቸውን ስትሰሙ በግማሽ እኮ ተፈውሰው ይሄዳሉ። ቢያንስ ቅልል ይላቸዋል። ስለዚህ ማዳመጥ መቻል ወገኖች፣ መስማት መቻል የልበ ሰፊነት ትርፍ ነው። እግዚአብሔር በዚህም ይርዳን። ይሄ ብቻ አይደለም፣ ከመፍረድ ያድናል ልበ ሰፊነት። በተለይ እኛ ኢትዮጵያውያን እውነት ነው የምላችሁ ትልቁ ችግራችን ምንድነው ካለን መፍረድ። ነገሩን በደንብ ሳናጣራ ቦታው ላይም ሳንገኝ በመፍረድ የታወቀነን። እግዚአብሔር ግን ፍርድን ይጠላል ወገኖች። ሲጀመር እኛ ፈራጅም አይደለም። እኔ እፈራለሁ፣ ስለ ፍርድ ሲነሳ መፈራበት ነገር አለኝ። ምክንያቱም እግዚአብሔር የፍርድ ጠባያችንን በምክርና በትምህርት የሚያስተላችሁ እንዳይመስለን። በምክር አይደለም የሚያስተለን፣ እኛ በፈረድንበት ፍርድ ፈርዶ ማቁ ውስጥ ጥሎ ነው የሚያስተምረን ወገኖች። እንዳይፈረድባችሁ አትፍረዱ ነው የሚለው። ከዛ ይልቅ መጸለይ መልካም። ምክንያቱም ጸሎት በሁለት ወገን የተሳለ ሰይፍ ነው። አንደኛ ራሳችንን ስንጸልይ ከፍርድ እናድናለን። ሁለተኛ ደግሞ ያ ሰው ወድቆ ከሆነ ይነሳል፣ ደክሞ ከሆነ ይበረታል፣ ጠፍቶ ከሆነ ይገኛል፣ ውቶ ከሆነ ሕያው ይሆናል። ስለዚህ ከመፍረድ መጸለይ እጅግ መልካም ነው በእውነት። አንድ ጣታችንን ሰው ላይ ስንጠቁም እኮ አራት ጣታችን ወደኛ ነው የሚጠቁመው። አንተም በደለኛ ነህ ነው። ዮሐንስ አፈወርቅ አንድ የተናገረው ነገር አለ። እግዚአብሔር ማሰር ከጀመረ እስር ቤት የማይገባ ማንም የለም። ሁሉም በደለኛ ነው። በበደል ማሰሪያ፣ በኃጢአት ማሰሪያ፣ በመርገም ማሰሪያ የታሰርነ። ስለዚህ ከመፍረድ ይልቅ የራስን ኃጢአት እያሰቡ መጸለይ እጅግ መልካም ነው። ይሄ ልበ ሰፊነት ነው። ይሄ ብቻ አይደለም፣ ባለራእይ ነው። ሰፊ ልብ ባለራእይ። መጽሐፍ ቅዱስ ምን ይላል? በመጽሐፈ ምሳሌ ምዕራፍ 29 ቁጥር 18 ላይ ራእይ ባይኖር ሕዝብ መረን ይሆናል፣ ልቅ ይሆናል ማለት ነው ወገኖች። አዎ ዛሬ ትውልዱ ወዴት እንደሚሄድ የማያውቀው ፈርሶ የማያልቀው ለምንድነው ካለን ራእይ ስለሌለ ነው። ራእይ ስለጠፋ። ራእይ ማለት ባለ ብዙ ዲግሪ መሆን አይደለም። ራእይ እግዚአብሔር የሚሰጠን ስራ ነው። እግዚአብሔር እንድንፈጽመው በምድር ላይ ፈጽመን እንድናከብረው የሰጠን የአደራ ስራ ራእይ ይባላል። ከራሳችን አልፈን ከትዳራችን አልፈን ለሀገር ለቤተ ክርስቲያን የምንሰራው ስራ ራእይ ይባላል። ራእይ የህይወት ጭማቂ ነው። ራእይ የረገጡትን ማየት አይደለም፣ ያዩትን መርገጥ ነው፣ ያዩትን መውረስ። ይሄ ራእይ ይባላል ወገኖች። ትዳር፣ ልጆች መውለድ፣ ስራ፣ ይሄ ለዋናው ራእይ እንደ ግብአቱ ነው የሚያገለግል ነው። ዋናው ስራ ግን ለሀገርና ለቤተ ክርስቲያን